የግዕዝ ጉዳይ ፖለቲካል ፍላጎት ነው፣ ማህበረሰባዊ ፍላጎት አይደለም። ስለዚህ የኢዲዮሎጂ ጋፕ ስላለን ነው። ለዛ ማንነት ሲባል የሚከፈል ማንኛውም አይነት ክፍያ ነው እየከፈሉ ያሉት። ስለዚህ አብሮ መኖር፣ ብዝሃነት፣ የሀገር ልጅነት፣ ባልንጀርነት የሚባሉ ልጓሞች በሙሉ ይሰበራሉ። አሲምቶት ነው የሚያደርጉት፣ ግን ሴኩላር መሆን አይችሉም። አሲምቶት ነው የሚያደርጉት፣ ይጠጊያ ይነኬ ናቸው። ለምንድን ነው? ካልቸራል እና ኢዲዮሎጂካል ባክግራውንዳቸው ያማጺው ስለሆነ። ስለዚህ ዊዝን ስቴት ስትራክቸር፣ በክልሉ ስትራክቸር ውስጥ ያሉ ዲፕ ስቴቶች አሉ። ያ ዲፕ ስቴት ኢዲዮሎጂካል ማንነቱ የጫካው ማንነት ነው፣ አኩራፊው ማንነት ነው። ጊዜ እየጠበቀ ያለ ነፍጥ ያነሳ ኃይል አለ። ትናንትን የሚናፍቅ በትናንት ማንነቱ ሊያጌጥ የሚፈልግ በትናንት አባቶቹ የሚፎክር የትናንት አባቶቹ ስርዓት ማምጣት የሚፈልግ ኃይል አለ። ነገሮችን ከመሰረቱ ማስተዋል የሚችል ትውልድ ተፈጠረ። ትምህርት ቤትን ቤተክርስቲያን ካስመሰልክብኝ ከትምህርት ቤት አልደርስም ብሎ የሚያኮርፍ ሳይሆን እዚህ ትምህርት ቤት ማናባቱ የቤተክርስቲያን ትምህርት እንደሚያመጣ አየዋለሁ የሚል ትውልድ ተፈጠረ። አንዱ አንዱን መጫን አይችልም። ልሙጥ ሃይማኖት፣ ልሙጥ ብሔር፣ ልሙጥ ልሳን የሚባል አይሰራም። መሆን የሚችለው ይሄ ክልል የሁላችንም ብቻ ነው መሆን የሚችለው። ትምህርት ቤት ከቄስና ከቃልቻ ነፃ መሆን አለበት ነው። ደብተራና ቃልቻ ትምህርት ቤት ውስጥ ምን ያደርጋል? ግዕዝን ከሴኩላሩ ከመንግስታዊ ቋንቋም ከማህበረሰባዊ ቋንቋም ያስቆመው ሰለሞናዊ ስርዓት ነው። ኢማም አህመድ ወይም ሌላ ሰው አይደለም ያስቆመው። እኛ አረበኛ ቋንቋ አስተምሩ ብለን አልጠየቅም። ከዚህ በፊት በፈቃደኝነት የሚያስተምሩ አረበኛ የሚያስተምሩ ትምህርት ቤቶችን በሙሉ ክልሉ ከለከላል። ለምን ከለከላችሁ ተብለን የዛሬውን ያክል ተቃውሞናል? አልተቃወምንም። ሰፊ ልቦና ቢኖር ኖሮ ግዕዝ ሳይሆን እንጀራው አረበኛ እንጀራ ነው። ዛሬ በመሰረቱ ማዕከላዊ መንግስትና ህገ መንግስቱ ወይም ሀገረ መንግስቱ አሁን ስቴቱ ገቨርንመንት እየተመራበት ያለው ኢዲዮሎጂ አይደለም ችግሩ። እሱ ላይ በጣም ችግር የለም፣ ሰላም ነው ያለው። እሱ አካባቢ ላይ ሃርሞኒ የሆነ አስተሳሰብ ነው እየተፈጠረ ያለው። ህገ መንግስቱም ቢሆን በአስገዳጅነት ትምህርት ይማር የሚል የለውም። ያው ህገ መንግስቱም ያላገናዘበ ነው በመሰረቱ። የማዕከላዊ መንግስትም ፍላጎትም አይደለም ይሄ። ኢቭን የክልሉ ይፋዊ መንግስት ፍላጎት አይደለም። በግዕዝ በምናምን ሌላ አስተሳሰብ ሌላ ትርክት እንዲሸከሙ አንፈቅድም። ልጆቻችንን ወደ ኩፍር አስተሳሰብ የሚወስድ የስርዓተ ትምህርት ውስጥ እንዲገቡ አንፈቅድም ነው። ወሎ መጅሊስ ተቃውሟል፣ ደሴ መጅሊስ ተቃውሟል፣ የወልዲያ መጅሊስ ተቃውሟል፣ ሰሜን ወሎ መጅሊስ ተቃውሟል፣ የወሎ ዲሞክራሲያዊ ፓርቲ ተቃውሟል፣ የአርጎባ ዲሞክራሲያዊ ፓርቲ ተቃውሟል። ኦልሞስት የአገው ኤሊቶች ተቃውመዋል። የቅማንት ኤሊቶች እየተቃወሙ ነው ያሉት። የወሎ ኦሮሞ ማህበረሰብ ተቃውመዋል። የወሎ ኦሮሞ መጅሊስ ተቃውመዋል። ደብዳቤ እየጻፈ ነው ያለው።